በዚህ በሙቀት ቀዝቀዝ የሚያደርግ ነገር ወሳኝ ነው። ሰላም ሰላም፣ ውድ ተመልካቾቼ ሰላማችሁ ይብዛልኝ በያላችሁበት፣ እንደምን አላችሁ? ዛሬ እንግዲህ ለየት ያለ እና በጣም ተወዳጅ ስዊት አብረን እንሰራለን። እንግዲህ እንደምታዩት ሰዓቱ ሙቀት ስለሆነ ቀዝቀዝ የሚያደርግ ነገር ወሳኝ ነው። እንግዲህ እንደምታዩት እዚህ ጋር 2 ካርቶን ድሪሙ እንዲሁም ደግሞ 2 ካርቶን ክሪም ከረሚል 6 ፍሬ ጅብን ከዛ በኋላ 2 ፍሬ ግሽጣ እንዲሁም ደግሞ አንድ ኮብ ከግማሽ ሀሊብ ያስፈልገናል ማለት ነው። የሚያስፈልገን ግብአት እነዚህ ናቸው። በመጀመሪያ እንግዲህ 6 ፍሬ ጅብን ጨመርኩኝ። ከዛ በኋላ ድሪም ውቡን እጨምራለሁኝ። በነገራችን ላይ 2 ካርቶን ውስጡ 4 ኪስ ነው ያለው፣ 4 ኪስ ነው ማለት ነው ያለው ውስጡ። ከዛ እነሱን 4ቱን ኪስ እጨምራለሁኝ። ያው ግልጽ እንዲሆንላችሁ ብዬ ነው። ካርቶኑ 2 ስለሚይዝ ማለት ነው። ከዛ እሱን ከጨመርኩ በኋላ 2 ፍሬ ክሪም ከረሚል እጨምራለሁኝ። ፈሳሹን ሳልጨምር ፓውደሩን ነው ማለት ነው የምጨምረው፣ ክሪም ከረሚሉን። ከዛ ከሚያስፈልገን ግብአቶች ውስጥ ብስኩትም ያስፈልገናል። እንዲሁም መጨረሻ ላይ ደግሞ ከላይ እንደ ዲዛይን የምንጠቀመው ጄሊ ያስፈልገናል ማለት ነው። ከዛ እንደምታዩት እንግዲህ በመኪናዬ ላይ በጁስ መፍጫ መኪናዬ ላይ እየጨመርኩኝ ነው። ድሪሙን እየጨመርኩ እገኛለሁኝ። እሱን ከጨመርኩኝ በኋላ ክሪም ከረሚልን እጨምራለሁኝ። ሰርታችሁ ሞክሩት፣ ጊዜም አይፈጅም። በጣም ነው የሚወዱት ማለት ነው ሰዎቹ። ያው እንደምታዩት በሙቀት ደግሞ እንደዚህ ከምግብ በኋላ ቀዝቀዝ የሚያደርግ ነገር ወሳኝ ነው ማለት ነው። እናንተም ተጠቀሙ፣ አሪፍ ነው የኔ ውድ እህቶች፣ የመዳም ቅመሞች፣ በስደት ላይ ያላችሁ ሙቀት ስለሆነ ቀዝቃዛ ነገር ጥሩ ነው። ከዛ አሁን ክሪም ከረሚልን እጨምራለሁኝ። እንደምታዩት ፓውደሩን ብቻ ነው ማለት ነው የሚጨምረው። እንደዚህ ከጨመርኩ በኋላ የሚቀረኝ ሀሊብና ግሽጣ ነው ማለት ነው። ይቅርታ እንግዲህ ቪዲዮውን አረዘምኩባችሁ፣ ስልኩን ሳላቋርጠው ቀርቼ ነው ማለት ነው። ይቅርታ ቪዲዮ ስለረዘመ። አዲስ የምሰሩ ቪዲዮች ግን የበለጠ ግልጽ ይሆንላችኋል ማለት ነው። ቪዲዮ መርዘሙ እስከ መጨረሻው ድረስ ተከታተሉት፣ ሰርታችሁን ሞክሩት፣ ይጠቅማል። እንግዲህ እንደምታዩት ወተቴን እየጨመርኩ ነው። 1 ከግማሽ በኖርማል መለኪያ ከሆነ 1 ከግማሽ ነው። እቺ ኮባ የኔ ኮብ ትንሽ ስለሆነች 3 ነው የጨመርኩት ማለት ነው። ለጊዜው መስፈሪያ ኖርማል ኮብ ያለበት ስለጠፋብኝ ነው ማለት ነው በዚህ የሰፈርኩት። እኔ ግን መጠኗን አውቃለሁኝ፣ ትንሽ ስለሆነች 3 ኮብ ጨመርኩ ማለት ነው። ከዛ በኋላ ግሽጣዬን እንደዚህ ያለኝ ግሽጣ ይሄ ስለነበረ ቀድጄ ጨመርኩት ማለት ነው። እንደዚህ ከጨመርኩ በኋላ አዋህደዋለሁ። እነዚህ ናቸው የሚያስፈልጉን ግብአቶች። ቀላል ነው፣ ከባድ አይደለም። ግሽጣዬን እንደዚህ እጨምራለሁኝ። ከዛ ግሽጣዬን ከጨመርኩ በኋላ እንደምታዩት ወደ ማዋሃዱ ነው የምንገባው ማለት ነው። በመኪናው ይዋሃድልናል። ከዛ በኋላ በስኒ ላይ በደንብ ታጣጥቤ ስዊት የምሰራበት ረመዳን የምሰራበት ስኒ የነበረኝ በሱ ብስኩቴን አዘጋጃለሁ ማለት ነው። እንደምታዩት አሁን መኪናዬን በዚህ እፈጨዋለሁኝ። እንደዚህ ፈጭቸዋለሁ። ከዛ በኋላ እዚህ ስኒ ላይ እንደምታዩ ብስኩቴን ደርድሬ ያለሁኝ። ከስር እንደዚህ በእንደዚህ አይነት መልኩ ደረደርኩኝ። ያለኝ ብስኩት ይሄ ነበረ። እንደዚህ ካረኩ በኋላ ከዛ በኋላ ደግሞ ከላይ እንደዚሁ መልሼ እደረድራለሁኝ። ከዛ በኋላ ይሄንን እንትኑን ፈሳሹን እጨምራለሁኝ። ከዛ ፍሪጅ ውስጥ አስገባዋለሁኝ። እንደዚህ ካደረኩ በኋላ ፍሪጅ ውስጥ አስገባዋለሁ። በደንብ ሲቀዘቅዝልኝ ቆይቼ ከ1 ሰዓት ከ2 ሰዓት በኋላ ጄሊ እንግዲህ ጄሊ ያው መቼም ሁላችንም እናውቃለን በስደት ላይ ያላችሁ ጄሊ
ከላይ ለዲዛይን ማለት ነው ያላችሁን ጄሊ በጥብጣችሁ አዋህዳችሁ ከላይ ታደርጉበታላችሁ ማለት ነው። ሀሪፍ ነው የሚሆነው። ከዛ በኋላ ከቀዘቀዘ በኋላ እንግዲህ ከ2 ሰዓት ከ3 ሰዓት በኋላ መጠቀም ትችላላችሁ ማለት ነው። በጣም ነው የምትወዱት። ሰርታችሁ ሞክሩት ውድ እህቶቼ። ያው እንደምታዩት እንደዚህ ካደረኩ በኋላ ሸፍኜ ፍሪጅ ውስጥ ነው የማስገባው። ከዛ ከቀዘቀዘ በኋላ ቅዝቅዝ ካለ በኋላ ከረጋ በኋላ ማለት ነው ጄሊውን ከላይ ያደርግበታለሁኝ። ከዛ በኋላ መልሼ ፍሪጅ ውስጥ አስገባዋለሁ። ቆይቼ ነው አውጥቼ የማቀርብላቸው። ሲፈልጉ እንግዲህ እንትን እያልኩኝ የምሰጣቸው ማለት ነው። ዩት አያምርም? በጣም ያምራል። አሁን እንደዚህ አድርጌ ፍሪጅ ውስጥ ነው የማስገባው። ሲቀዘቅዝ ጄሊ ከላይ ያደርግበታለሁ ማለት ነው። ትወዱታላችሁ። ሰርታችሁ ሞክሩ። ስለተከታተላችሁኝ ከልብ አመሰግናለሁ። አይታችሁ ዝም እንዳትሉ ላይክ፣ ሰብስክራይብ እያደረጋችሁ አበረታቱኝ። አዲስ እህታችሁ ነኝ። እርስ በርሳችን እንተጋገዝ እላለሁኝ። ስለተከታተላችሁኝ ከልብ አመሰግናለሁ። በሌላ ቪዲዮ እስከምንገናኝ ድረስ ባይ ባይ።